ሰላም እንዴት ናችሁ? እንኳን ወደ ቤኪስ ትራቨል ቻናል በሰላም መጣችሁ። በዛሬው ቪዲዮ ስለዚህ ቫን የምናወራ ይሆናል። ከመጀመሪያ ጀምሮ እስከ መጨረሻ እንዴት እንደተሰራ ኦልሬዲ ሁሉን ነገር በውስጥ በኩል ያለው ነገር አሳያችኋለሁ። ከዛ ውጪ ቲክቶክ ላይ ለቅቄው በጣም ብዙ ሰዎች አይተውታል። ኦልሬዲ ወደ 2.5 ሚሊዮን ገደማ የሚሆን ሰዎች እንዴት ማለት እንዳለብኝ አላውቅም። በጣም ብዙ ጥያቄዎች ስጠይቁኝ ነበረ። ያው እነሱን በተወሰነ መልኩ ለመመለስ እሞክራለሁ በዚህ ቪዲዮ። የመጀመሪያው ጥያቄ ትዝ ይለኛል። አብዛኛው ሰው ጥያቄ የነበረው ሽንት ቤት አጠቃቀሜን ነው። እንዴት ነው ሽንት ቤት የምትጠቀመው? ከተጠቀምክ በኋላ ወዴት ነው የሚሄደው? የት ነው የሚጣለው? ምናምን እንደዛ አይነት ነገሮች ስጠይቁኝ ነበር። ከዛ ሁለተኛው ጥያቄ የነበረው የኤነርጂ ጉዳይ ነው። ምክንያቱም ውስጥ በጣም ብዙ ቻርጅ ማድረጋቸው በጣም ብዙ ነገሮች አሉ። መብራት እጠቀማለሁ ማታ ማታ ኩክ አደርጋለሁ። እሱ እንዴት ነው የሚሰራው? በጣም ብዙ ሰዎች ጠይቃችሁ ነበረ። ሌላው ሁለት ቤድሩም ነው ያለው ብዬ ነበር እና ላይ ያለ ሌላ ብዬ ነበር የተናገርኩት እና የሆነ ፎርሶ መጋላ ላይ ነው ወይ ምናምን ብላችሁ በጣም ብዙ የተሳለቃችሁ የሳቃችሁብኝ ሰዎችም ነበራችሁ። እንደዛ በተወሰነ መልኩ ዛሬ በደንብ ላሳያችሁ ውስጡን ምን ምን እንዳለው አይዲያዬ ምን እንደነበረ ከመጀመሪያ ጀምሮ እና እሱን በተወሰነ መልኩ በደንብ አድርጌ ያሳያችኋለሁ። እና ይሄን ነገር እላለሁ ብዬ መቼም አስቤውም አልሜውም አላውቅም። እና ሰብስክራይብ ሼር እና ምን ነበር አንዱ ላይክ አድርጎ መኪናው እጅግ በጣም ከፍ ስለሚል በተለይ ደግሞ አንዳንድ ቦታዎች ላይ ለመውጣት ይከብዳል እና ይሄ ኦልሬዲ የተደረገው በዛ ምክንያት ነው። በዚህ አጋጣሚ ሙሉ ዲዛይን ያደረግኩትን ወደ እውን የቀየረው ጉመር ካምፐርን አመሰግናለሁ። ውስጥ ገብቼ በደንብ ዲቴይል ከማሳየቴ በፊት እዚህ ጋር ያለውን ነገር ላሳያችሁ። ይህን ከፋብሪካ ያዘዝኩት በሩ እስከ ግማሽ ድረስ እንዲከፈት ነው። ኦልሬዲ ከዚህ ይከፈታል፣ ግማሽ ድረስ ይሄድና ይቆማል። እዚህ ጋር ብሬክ ማድረግ ያለው ሙሉ በሙሉ እንዲከፈት ከፈለጋችሁ ትገፉታላችሁ። ከዛ በኋላ ይቀጥላል ማለት ነው። እና በሆነ አጋጣሚ እንኳን ቢመጣ እስከ ግማሽ ድረስ ብቻ ነው የሚከፈተው ማለት ነው። ጀስት ለጥንቃቄ ነው። ወደ ውስጥ ስናልፍ በመጀመሪያ እዚህ ጋር ትልቅ ቴብል አለን። ይሄ አይበቃንም ካለን ደግሞ ማስፋት የምንችልበት መንገድ አለ። ይሄ ኦልሬዲ የተዘጋጀው ለ4 ሰው ነው። እዚህ ጋር እንደምታዩት 2 ወንበሮች አሉ። ኖርማሊ የሹፌር እና የጎኑ ኮፓይለት። እነዚህ ወደ ኋላ የሚዞሩበት ሁኔታ አለ። እሱን አሁን አሳያችኋለሁ። በጣም ወደ ቦታ ይሄ ነው። ጀስት ከበር ላይ ሆናችሁ ቪው ለማየት በጣም ነው የሚመቸው፣ ደስ ይላል። ይሄ ደግሞ ኦልሬዲ ለስራ ነው። እዚህ ጋር ስትሆኑ ኦልሬዲ እዚህ ጋር ሆናችሁ በደንብ ስራ መስራት ትችላላችሁ፣ የፈለጋችሁትን ነገር። ይሄ እነዚህ መሆን ይችላል። እዚህ ጋር ሆናችሁ ወደዚህ በደንብ እንትን ስፔስ የምትፈልጉ ከሆነ ከምንም በላይ ስፔስ የምትፈልጉ ከሆነ በዚህ በኩል አሪፍ ነው። ምግብ ሲሆን ያው ምግብ ጊዜ ሲሆን ለ4 ሰው እንደዚህ ነው። እዚህ ጋር ቴብሉ አይደርስም። በእንደዚህ አይነት ጊዜ ደግሞ ሌላ ኢዚ ወይ አለ። ያው እዚህ ጋር እንደዚህ መሆን ይችላል ማለት ነው። ሌላ ቴብል ይመጣለታል። የምትፈልጉት ቦታ ላይ ክሊክ አለው። እዚህ ጋር ሆናችሁ እዚህ ጋር ያለውን ነገር መስራት፣ መብላት፣ መጠጣት፣ የፈለጋችሁትን ነገር ማድረግ ትችላላችሁ። እና ይሄንን ይመስላል። ወደ ቦታው ልመልሰውና ወደ ውስጥ በዛኛው ሳይድ ያለውን በደንብ አሳያችኋለሁ። ከፍ ብላችሁ እዚህ ጋር እቃ ማስቀመጫ አለው። ኦልሬዲ አሪፍ ስፔስ ነው። ለብዙ ነገር ሊጠቅማችሁ ይችላል። ከዛ በኋላ ዊንዶው በተለያዩ ቦታዎች ዊንዶው አለ። በጣም ጥቁር እንዳይጠቁር የምንፈልግ ከሆነ እንደዚህ ማድረግ እንችላለን። ይሄም ደግሞ አይሆንም በደንብ ነው ማየት የምንፈልገው የምትሉ ከሆነ እንደዚህ መሆን ይችላል ማለት ነው። ጀስት መስታወት ብቻ። ይሄንንም መክፈት ደግሞ እንፈልጋለን የምትሉ ከሆነ ኢዚ እንደዚህ ሆኖ መከፈት ይችላል። ጀስት ዝናብ እየዘነበም እንኳን ቢሆን ያን ያህል አያስቸግራችሁም። ሌላው በዚህኛውም ሳይድ በር ላይ ተንሸራታችሁ በር ላይ መስኮት አለን። ሌላው ኢንትረስቲንግ ነገር ኪችናችን ነው። ኪችናችን ይሄንን ይመስላል። በአንዴ 2 ነገሮች ማብሰል እንችላለን። ይሄንን ይመስላል። ከዛ ውጪ ቴብሉ እዚህ እንደምታዩት እዛ ድረስ ነው። ይሄንን ልክ እቃ ማጠብ በምትፈልጉበት ጊዜ ታነሱትና እቃ ማጠቢያ ነው። ይሄን በፈለጋችሁት እንትን ማለት ይችላል።
እንደዚህ ወይ ደግሞ እንደዚህ በፈለጋችሁት እንትን መጠቀም ትችላላችሁ። እና ይሄንን ይመስላል። እዚህ ጋር የምታዩት ፓኔል የቫን ውስጥ ምን ያክል ኤሌክትሪክ ፓወር አለኝ የሚለውን የምቆጣጠርበት። ይሄ ኦልሬዲ ከላይ የሶላር ፓኔል አለኝ አሳያችኋለሁ። ሶላር ፓኔሉ ኃይሉ ሙሉ ነው ይላል። ይሄ ደግሞ የመኪናው ባትሪ ነው። ኦልሬዲ አሁን ዝግ ስለሆነ መኪናውን ሞተሩ ስላልተነሳ ኦልሬዲ እንትን ነው። እስኪ ይሄን ያህል ባትሪ ቻርጅ አድርጓል። ይሄ ንጹህ ውሃ ምን ያክል አለኝ የሚለው ነው። ግማሽ ኦልሬዲ ግማሽ አካባቢ ነው ያለኝ። እሱን በደንብ በኋላ አሳያችኋለሁ። ሌላው የኤሌክትሪክ ሲስተሞች ናቸው እነዚህ። የውሃ አንዳንድ ነገሮች ነው። ይሄኛው እዚህ ጋር የምታዩት የውሃ ማሞቂያ ነው። ሻወር በምገባበት ጊዜ ሙቅ ውሃ በምፈልግበት ጊዜ ከ5 ደቂቃ ቀድሜ አሙቅልኝ እለዋለሁ። ለ8 ሊትር የሚሆን ማሞቅ ይችላል በአንድ ጊዜ ማለት ነው። እዚህ ጋር የምታያቸው የማብራና ማጥፊያዎች ናቸው። የተለያየ ኮርነር ላይ ያሉ ማብራና ማጥፊያዎች ናቸው። ማጥፋት የምትችሉበት እዛው አለው። ጀስት ተች ናቸው በብዛት ግን እዚህ አካባቢ ያላችሁ እየሰራችሁ ከሆነ እዛ ጋር ያለውን ማጥፋት በምትፈልጉበት ጊዜ እዚህ አካባቢ መሆኑ ቀላል ነው። ይሄ ማሞቂያ ነው። በተለይ ደግሞ ክረምት ዩሮፕ ውስጥ በጣም ነው የሚቀዘቅዘው እና ከዛ አንጻር ይሄ ማሞቂያ ነው። ምን ያክል ዲግሪ ሴንቲግሬድ ፈልጋለሁ የሚለውን ነገር እንትን ብላችሁ እንትን የሚደረግበት ነው። ጀስት አጀስት ማድረግ ትችላላችሁ በምትፈልጉበት እንትን ላይ ማለት ነው። ፕሮግራም ማድረግ ትችላላችሁ። ለምሳሌ እኔ አንድ አፕሊኬሽን አለኝ ከዚህ ጋር ኮኔክት ማድረገው ውጪ ሆኜ ልክ ልመለስ 30 ደቂቃ ሲቀረኝ መኪናው ሞቆ እንዲጠብቀኝ እንትን እልለታለሁ። ፕሮግራም ተደርጎ በፕሮግራም እንትን መደረግ ይችላል ማለት ነው። እዚህ ጋር ወንበሩ ስር የምታዩት እንዳለ የሙቀት መውጫ ናቸው። ይሄኛውም በዛኛው ሳይድ እንዳለ ይሄ በዚህ ጋር ነው ሙቀት የሚወጣው። በየቦታው አለው። ኦልሬዲ ሻወር ጋም ከሄዳችሁ እንደዛው የኋለኛውን ፓርት እንደዛው ሶኬቶች አሉን በተለያዩ ቦታዎች ላይ። እዚህ ጋም እኔ በጣም ብዙ ሶኬት ተጠቀማለሁ። እዚህ ጋም እንደዛው። ሌላው ከዚህ ጀምሮ እስከ ታች ድረስ እንዳለ የእቃ ማስቀመጫዎች ናቸው። ለምሳሌ ለምግብ ወይ ለአንዳንድ እቃዎች ማስቀምጠው እዚህ ነው። ይሄንን ይመስላል እና ሙሉ በሙሉ እስከ ታች ድረስ የእቃ ማስቀመጫ ቦታ ላይ ማለት ነው። ከኪችናችንም በታች እንደዛው የተለያዩ ማስቀመጫዎች ይኖሩናል። በጣም ሰፊ እንትን ነው። እዚህ ጋር ማይክሮዌቭ አለን። ይህ ምግብ ማሞቂያ ነው። በምትፈልጉበት ጊዜ ታሞቃላችሁ። እዛ ጋር ከታች የራሱ የሆነ የእቃ ማጠራቀሚያ ወይ እቃ ማስቀመጫ ነው። እዚህ ጋር የምታዩት ይሄ ደግሞ ለጫማ ማስቀመጫ ነው ያሰራሁት። ይሄኛውን እዚህ ጋር አሪፍ ስፔስ አለው። አልጋዬ ይሄንን ይመስላል። እውነቱን ለመናገር በጣም ትልቅ አልጋ ነው እና ሰፊ ነው። በቂ ነው ለኔ በቂ ብቻ ከበቂ በላይ ነው። እና እዛ ጋር ልብስ የማስቀምጥበት አንዳንድ ነገሮች አሉኝ። እዛ ጋር የምታዩት ይሄ ፋን ነው። በጣም በሚሞቅበት ጊዜ እንትን ማለት ትችላላችሁ፣ መጠቀም ትችላላችሁ። ይሄ ከላይ በኩል መስታወት አለው እና መስታወቱ ይከፈትና ከዛ በኋላ መጠቀም በምትፈልጉት እንትን በጣም የሚሞቃችሁ ከሆነ እንደዚህ እያደረጋችሁ ትጠቀማላችሁ። አየር ወደ ውጭ ይውጣ ወደ ውስጥ ይግባ የምትሉትንም እንደዛው አየር ወደ ውስጥም ወደ ውጭም ማስገቢያ ኦፕሽኖች አሉት። ይሄ ማታ በነገራችን ላይ ምንም አይመስላችሁም፣ ግን ጠዋት ላይ በጣም እንትን ብርሃኑ ሊረብሻችሁ ይችላል። በእንደዚህ አይነት ጊዜ ይሄ መዝጋት ይቻላል ማለት ነው። ከጫማ ማስቀመጫ ጀምሮ እስከ ላይ ያለው ፍሪጅ ነው። ለሚሻዩ ኦልሬዲ ያው አሁን ላይ ባዶ ነው ያው ለጉዞ እስከዘጋጀ ድረስ። ከዛ በኋላ ከላይ ደግሞ የበረዶ ክፍል አለው። ይሄንን ይመስላል እና 150 ሊትር ፍሪጅ ነው። ኦልሬዲ ለአንድ ቫን በጣም ግዙፍ የሚባል ወይ ትልቅ የሚባል ነው። ሌላው ከቫኔ በጣም ወደውና ሙሉ የሰውነቴን ጭንቀት የማራግፍበት ሽንት ቤቴና ሻወር ቤቴ ነው። እዚህ ጋር እንደምታዩት የምጠቀማቸው ነገሮች አሉ። እዚህ ጋር ከታች ስፔስ አለው። አንዳንድ ነገሮችን ፎጣ የምታስቀምጡበት ማንኛውም ነገር የስ ኮምፓርትመንት እንትን ነው። እዚህ ጋር እንደምታዩት ሽንት ቤቱ ይሄንን ይመስላል። ሻወር ቤት የምወስደው እዚህ ጋር ነው።
ይሄንን ስፔስ አነሰኝ ካልኩኝ ወይ በደንብ ለመንቀሳቀስ እንዲመቸኝ የተወሰነ ያክል ሴንቲሜትር እንትን ማለት እችላለሁ ሽንት ቤቱን እንደዚህ አዙሬው። ስለዚህ ሽንት ቤት በጣም የምወደው ነገር ምንድነው በኤሌክትሪክ ነው የሚሰራው እና ይሄ ፕላስቲክ ነው። ብዙ ውሃ ሊትር ውሃ ነው ይዛችሁ የምትንቀሳቀሱትና ለሽንት ቤት ብዙ ጊዜ ውሃ አልጠቀምም። እንደምታዩት ያው ሁሉ ነገር ከተጠቀማችሁ በኋላ ኤሌክትሪክ ሲስተም ነው። እዚህ ጋር ወይ እንደተጠቀማችሁት አጠቃቀም በትልቁ ወይ በትንሹ ወይ በትልቁ አሽግልኝ ትላላችሁ። እዚህ ጋር ትጫናላችሁ። ይሄ ከተጠቀማችሁት በኋላ ይታሸጋል። ራሱ እንትኑ ሽንት ቤቱ ራሱ ያሽገዋል ማለት ነው እና ወደ ታች ያሳልፈዋል። ኦሬዲ በዚህ በኩል ይወጣል ሙሉ በሙሉ በጣም ብዙ ስፔስ አለው። በዚህ ምክንያት ሽታ ምንም የሚባል ነገር የለም። ይሄ እንደሌላው ሽንት ቤት ከሊኩዊድ ስለሆነ በመኪናው በሚንቀሳቀስበት ጊዜ ግድ ፕሮዳክት ካልጨመራችሁበት ይበላሻል ወይ ይሸታል። በጣም የሽታ የሚያመጣ እንትን ነው። በተለይ ደግሞ ሙቀት አካባቢ በምትሆኑበት ጊዜ በጣም ነው እንትን የሚለው የሚሸተውና እሱን ነገር እንትን ለማድረግ ነው እንደዚህ ነው የምጠቀመው እኔ። ይሄ ያው በተወሰነ ጊዜ ልዩነት ለ40 ምናምን ጊዜ መጠቀም እችላለሁ። ፕላስቲኩን የራሱ የሆነ ፕላስቲክ እንትን አለው እና የሚጣለው የራሱ የሆነ ቦታ አለው። ዝም ብሎ መጣል አይቻልም እዚህ ሀገር። እንደዛ ነው የሚደረገው እና ይሄንን ይመስላል። ጀስት ሂዩሚዲቲ በሚኖርበት ጊዜ እዚች ጋር ሌላ ቬንቲሌተር አለኝ። እዚህ ጋር አድርጌ ስጫ ነው አለው። ይሄንን ይመስላል ማለት ነው። ጀስት ሁሉ ነገር አሪፍ ነው። ውሃ ማንኛውም ነገር በደንብ ነው የሚሰራው። እውነቱን ለመናገር አሪፍ ነው በጣም። ይሄ እዚህ ጋር የምታዩት ጀስት መልቲሚዲያ መጠቀሚያ ነው። ኦልሬዲ መኪናው ሞተሩ መነሳት ወይ ኳድሮ መብራት ሳይጠበቅበት ማታ በመተኛበት ጊዜ የተለያዩ ነገሮችን ማዳመጥበት እችላለሁ ማለት ነው እና እዚች ጋር 2 ስፒከሮች አሉኝ በመተኛበት ጊዜ እዚህ ጋርና እዚህ ጋር። ከዛ ውጪ እዚህ ፊት ለፊት ላይ 2 ስፒከሮች አሉ እዚህ ጋርና በዚህ በኩል እና ይሄንን አሰርችለት ኦሬዲ ምንም አይነት ከመኪናው መጠቀመው ነገር ሳይኖር በስፒከር መስማት እችላለሁ ማለት ነው። ሌላው ሁለተኛው አልጋዬ ነው። ከላይ ያለ ያልኳችሁ ይሄ ነው። ኦሬዲ ይሄንን ብድግ አድርጌ አሁን ያለውን ነገር አሳያችኋለሁ። ይሄኛውን እንደዚህ ታደርጉትና ይፈታል። ጣሪያ ላይ ነው ስላችሁ የፎርቶ መጋላ ላይ ነው ወይ እያላችሁኝ ይሄ ነው። ይሄ ሌላኛው ሩም ነው ወይ የእንግዳ ሩም እለዋለሁ እኔ ብዙ ጊዜ። ግን ለእይታ አልፎ የምጠቀመው መስኮት አለው እዚህ ጋር። እስከምትፈልጉት ድረስ ከፍታችሁ ማየት ትችላላችሁ። ወንፊት አለው። ወንፊቱ ይደብረናልም ካላችሁ ደግሞ ሌላ ሌየር አለው። እሱን ከፍታችሁ በሁለቱም በኩል ማየት ትችላላችሁ። በዚህ ጋርም እንደዛው ከጎንና ከጎኑ ውጪ ፊት ለፊትም ላይ ሌላ ፓርት አለው። የፈለጋችሁትን ቪው እንደዚህ ማየት ትችላላችሁ። በተለይ ደግሞ ሰንሴት በሚኖርበት ጊዜ በጣም አሪፍ ቪው አለው ከዚህ ላይ። ከውጪ ሆናችሁ ደግሞ ስታዩት ይሄንን ይመስላል። እዚህ ጋር ስተኙ ማታ ላይት ያስፈልጋችኋል ግዴታ። እዚህ ጋር ሄድ ላይት አለን። ጀስት ነካ ማድረግ ብቻ ነው የሚጠበቅባችሁ። ዩኤስቢ ቻርጀር አለን እና በቂ የሚባል እቃ ማስቀመጫ ቦታ አለን። ይሄ ቪው ብቻውን አይበቃንም ይከልለናል ካላችሁ ደግሞ ይሄንን እንዳለ ማንሳት ትችላላችሁ። ይሄ የምትመለከቱት ዚፕ ነው። ይሄ ሙሉ ይነሳና ይሄ ኦሬዲ ባዶ ይሆናል ማለት ነው እና ከላይ የሆነ ቆጥ ላይ ያላችሁ ነው የሚመስለው፣ ግን በቃ አየር ላይ ያለ አልጋ ማለት ይቻላል እና ግራውንድ ቤታችሁ እዛ ጋር ሲሆን አስቡት። ሌላኛው ኢንተረስቲንግ ነገር ስለዚህ መኪና ይሄ ነው። ውስጥ ይዤ መሄድ የማልችላቸውን አብዛኛውን ነገሮች እዚህ ውስጥ ነው ማደርገው ወይ ደግሞ እዚህ ውስጥ ነው ጭኜ የሚሄደው እና ሌላው ጎማ ነው። ኦሬዲ ከታች በጣም ብዙ ነገሮች አሉ። እሱን አሁን አሳያችኋለሁ። የውሃ ታንከሮች፣ የተለያዩ ነገሮች እና ከኋላ በኩል ይሄንን ይመስላል። ሌላው ይሄኛው ሻንጣ ማስቀመጫ ወይ አንዳንድ ነገሮችን ማስቀመጫ ይሆናል። አልጋ ስላለ አይመችም እያወጡ ለማስገባትና በዛ ምክንያት እንደዚህ አድርጌ ነው ማንኛውንም መጠቀም የምችላቸውን ነገሮች እዚህ ላይ ነው ምጭ ነው ማድርገው።
እንደምታዩት ነው። በጣም ብዙ ስቶሬጅ አለው። ያን ያህል እንትን ያልሆኑ እቃዎችን ማደርገው ደግሞ በጣም ከባድ የማይሆኑ እቃዎችን ማስቀምጠው እዚህ ውስጥ ነው። ይሄ በዚህ በኩል ይከፈታል። አሁን ላይ ብዙም እየተጓዝኩበት ስላልሆነ እቃዎችን ነው እያስቀመጥኩበት ያለሁት። ግን ከዚህ ከታች ጀምሮ ያለው 150 ሊትር ውሃ መያዝ ይችላል። ይሄ እንዳለ የውሃ ታንከር ነው። ንጹህ ውሃ ነው እዚህ ጋር እንትን የሚለው። ውጪ ደግሞ 100 ሊትር ቆሻሻ ውሃ መሸከም የሚችለውን አሳያችኋለሁ። ከእቃ ማስቀመጫነት ጎን ለጎን እዚች ጋር የውሃ ማጣሪያ አለኝ። ኢቨን ለ10 ቀን እንኳን ከቤት ወይ ውሃ ማግኘት ከምችልበት ቦታ ውጪ ቢሆን እቃ ያጠብኩበትን ውሃ 99% 99.ምናምን% የማጣራት አቅም አለው። ይሄንን ይመስላል። ስለዚህ እቃ ያጠብኩበትን መልሼ መጠጣት እንድችል ያስችለኛል ማለት ነው። ያው ለመኖር በሚከብድባቸው ቦታዎች ላይ ለእንደዚህ አይነት ነገር ይጠቅማል። ሌላው በጣም ኢንተረስቲንግ ነገር የውጭ ሻወር አለኝ። ይሄንን በተለይ ደግሞ በጣም ሞቃት በሚሆንበት ጊዜ ወይ ደግሞ ለትሬኪንግ ወጥቼ ወይ ለተለያየ ነገር ወጥቼ በጣም ቆሽሼ ልመጣ እችላለሁ። መኪና ውስጥ ገብቼ ላለመታጠብ ጀስት ይሄንን እዚች ጋር ከዛ የውጭ ሻወር አለኝ ማለት ነው። ሌላኛው ሚኒ ስቶሬጅ ደግሞ ይሄኛው ነው። እዚህ ጋር ኦልሬዲ ለጽዳት የምጠቀምባቸውን እቃዎች ነው የማስቀምጠው። ስለዚህ በቂ የሆነ እንትን አለው ማለት ነው። በጣም ኢንተረስቲንግ ነገር ላሳያችሁ። ካምፒንግ ሲሄድ ወይ የሆነ ቦታ ላይ ብቻ ሲሄድ ስፔስ አይዝም። እንደዚህ አድርጌ የፈለኩበት አካባቢ ደርስ መጠቀም እችላለሁ ማለት ነው። ያ ትንሽ ይጨዋል በነገራችን ላይ ትልቅ ይቅርታ። በዚሁ እንዳልቀር በዛኛው ሳይድ እንዳለው ሁሉ በዚህ በኩልም አልጋይ ላይ ሆኜ ቪው ማየት እንድችል ይሄንን እንደዚህ ማድረግ እችላለሁ። ብርሃን ደግሞ ብዙ እንዳይገባ ከፈለኩኝ አልጋይ በነገራችን ላይ ወደ አንድ ቦታ መሰብሰብ ይችላል። ይሄ ይነሳና ወደ አንድ መምጣት ይችላል። በምፈልግበት ጊዜ ጀስት እንደፈለኩኝ እንትን ማድረግ እችላለሁ። ከኋላ የመኪናው ጎማ ጀርባ በታች በኩል 100 ሊትር ውሃ የቆሻሻ ውሃ መያዝ የሚችል ወይ የመያዝ አቅም ያለው የውሃ ታንከር አለኝ። ይሄ ደግሞ እንዴት ውሃውንም ወደ ውጪ ማውጣት እንደሚቻል አሳያችኋለሁ። በዚህኛው በኩል ነው የሚወጣው። ይሄ ኦሬዲ ቀዩን ተጭናችሁ በማኑዋል በሆነ መልኩ፣ አለበለዚያ ደግሞ ጋቢና ውስጥ አንድ በተን አለ፣ እሱን ተጭናችሁ ይወጣል። ጋር የምታዩት የኪችን ውስጥ ኩክ የማደርግበት የነዳጅ አይነት ነው። እሱን በውጪ በኩል አሳያችኋለሁ። ቤት በኩል እንደምቀዳ መዝጊያና መክፈቻው ነው ያዛጋ ያለው። የሚሞላው እንደ ነዳጅ ነው ኦሬዲ በዚህ በኩል ይሄ እንደምታዩት። ግን አብዛኛውን እንደ የአውሮፓ ውስጥ እንደ የሀገሩ ይለያያል እና ሁሉም አይነት ሀገር አለኝ እዚህ ጋር። ጀስት ኢን ኬስ ከስፔን በመውጣበት ጊዜ ከነዚህ ውስጥ ፈልጌ የሚሆነውን አድርጌበት እንደዛ ነው የምቀዳው ማለት ነው። ከዛ ውጪ ይሄኛው ቻርጅ ማድረጊያ ነው። ይሄም ባትሪ ቻርጅ ማድረግበት በዚህ ነው። ውስጥ ደግሞ ያለውን ባትሪ አሁን አሳያችኋለሁ። በውስጥ በኩል ያለው የኤሌክትሪክ ሲስተም እና ትላልቅ ባትሪዎች አሉኝ እዚህ ጋር ቻርጅ የሚደረጉ። ይሄ አሁን ያሳያችሁ ከውጭ በኩል እነዚህ ነው ቻርጅ የሚያደርገው። እዛ ጋም ሌላ 2000 ዋት የሚያመነጭ አለው እና ይሄንን ይመስላል። ያ ኤሌክትሪክ ሲስተሙ አሪፍ ነው። ማንኛውም ኮንትሮል ማድረጋቸው ነገሮች እዚህ ጋር አሉ። መክፈት መዝጋት የምፈልጋቸው መቀየር የምፈልጋቸው ነገሮች ካሉ እዚህ ጋር ሲቃጠል ኦሬዲ ኢዚ ነው ለመቀየር። ሌላው ነገር እነዚህ መጋጫዎች ሌላ ሀገር ላይ አብዛኛውን ብዙ ሀገሮች ላይ አይፈቀዱም እና ደግሞ እነዚህ መብራት መንገድ ላይ ያላችሁ ማብራታችሁ ነው አይፈቀድም። ከመንገዱ ወጣችሁ ነው የሚፈቀድላችሁ። ወይ ደግሞ በጣም ጫካ ነገር ውስጥ ገብታችሁ ካልሆነ በጣም ኤክስትሪምሊ እኔ እንጃ እንደዚህ አይነት እንትኖች አይቻላቅም። በጣም ነው የሚያበሩት በጣም ከምላችሁ በላይ እና በዛ ምክንያት መንገድ ላይ መጠቀም አይቻልም። ሌላው ነገር ይሄ ነው። ይሄ ኦፍ ሮድ በምትሄዱበት ጊዜ ወይ ደግሞ
በጣም አዋራ ያለበት አካባቢ በምትሄዱበት ጊዜ ይሄ አናቱ ወደፊት ይዞራል። ከዛ በኋላ የተጣራ አየር እንዲገባ ለማድረግ ነው እንጂ አንዳንድ እንትኖች አሉ። አሁን ለቶዮታ አይነቶች እነሱ አሁን ለውሃ ሞተር ጋር እንዳይደርስ ነው ወንዝ በሚያቋርጡበት ጊዜና ይሄኛው የተሰራው ለውሃ ሳይሆን ለአየር ነው። እና በተለያየ ደስት የበዛበት አካባቢ ስትሄዱ እሱን ትጠቀማላችሁ። እና አሁን የቀረውን ወሳኙን ነገር አሳያችኋለሁ። ላይ እንውጣ። ከላይ በኩል ይሄንን ይመስላል። ሶላሩ እንዳለ ያልኳችሁ ይሄ ነው። ሻይ ወይ ቡና እዚህ ጋር ሆኜ የምጠጣበት ጊዜ አለ ቪው ለማየት። እዚህ ቪዲዮ ላይ ምን ያክል እንደሚታያችሁ ባላቅም ይሄ ከመኪናው ቦዲ ወጣ አድርጌ ያሰራውታል። ይሄ ኦሬዲ ለአልጋ ለእግሬ እንዲመቸኝ ብዬ ነው። ኦሬዲ ወደ ጎን መተኛት ስችል በቁመት ከመተኛት ብዙ ቦታ ሴቭ አደርጋለሁ ብዬ ስላሰብኩኝ ነው። ሌላው ነገር የኤሌክትሪክ ዊንች አለው። ይሄ ሪሞቱ ነው። የፈለኩት ነገር ላይ አስሬ ወይም መኪና ሊሆን ይችላል በዚህ መሳብ እችላለሁ ማለት ነው። እና ተመልከቱ፣ ይሄ አሁን አውት ነው። ኦሬዲ ኢን ስታደርጉት እየሳበኝ ነው ማለት ነው። ሌላው ጥያቄያችሁ የነበረው በአንድ ወር ውስጥ ቫን ውስጥ እየኖርክ ምን ያህል ገንዘብ ታወጣለህ ነበር ያላችሁኝ። እስካሁን ድረስ ሙሉ ወር ቫን ውስጥ ኖር ያላቅም። ኦብቪየስሊ ቤት ነው እየኖርኩኝ ያለሁት፣ ግን ወደፊት ያው የተለያዩ ሀገራት መሄዴ ስለማይቀር አንድ ወር ከአንድ ወርም በላይ ጊዜ ልቆይ ይችላለሁ። ያኔ በደንብ አሳያችኋለሁ። ግን እንደየሀገሩም ይወሰናል ብዬ አስባለሁ። ጀስት የሌለባቸው የቤት ኪራይ ነው። እሱን ደግሞ ለአንዳንድ ነገር ማውጣታችሁ አይቀርም። ነዳጅ አለ፣ በጣም ብዙ ነገር አለ። ትራቭል እያደረጋችሁ የተለያየ ቦታ የተለያየ ዴስቲኔሽን እናያለን ብላችሁ ቫን ውስጥ እየኖራችሁ ከሆነ እንደዛውም በጣም ብዙ ወጪ ይኖርባችኋል። በዚህ ቫን ማድረግ ከምፈልጋቸው ነገሮች አንዱ ሙሉ አውሮፓን ማቋረጥ ነው። ከዚህ ከስፔን ተነስቼ እስከ ኖርዝ ኬፕ ኖርዌይ ድረስ መሄድ እና እሱ ነው ትልቁ ያለኝ ፕላን። ያው እንግዲህ ጊዜው ሲደርስና ሰፊ ጊዜ ኖሮኝ በደንብ በተወሰነ መልኩ መንቀሳቀስ ስጀምር ያለውን ነገር አሳያችኋለሁ፣ አሳውቃችኋለሁ። ይሄ የቫን ቱር በተወሰነ መልኩ ጥያቄ ለጠየቃችሁኝ እንደተመለሰላችሁ፣ ጥያቄም ያልጠየቃችሁኝ ደግሞ ቢያንስ በተወሰነ መልኩ እንዳያችሁ ተስፋ አድርጋለሁ። አመሰግናለሁ። ይመቻችሁ። በሌላ ቪዲዮ እንገናኛለን። ቀጣዩ ቪዲዮ ኪሊማንጃሮ እንሄዳለን፣ ታንዛኒያ።